ሰበር ዜና መካከለኛው ምስራቅ ሊፈነዳ ነው። እስራኤልና ኢራን የዲፕሎማሲ በሩን ዘጉት። ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታዮች፣ በመካከለኛው ምስራቅ ነገሮች ይበልጥ እየተወሳሰቡና ወደ ከፋ ደረጃ እየተሸጋገሩ መሆናቸውን የሚያሳዩ ሁለት እጅግ አስደንጋጭ ሰበር መረጃዎች ደርሰውናል። እስራኤልና ኢራን በእርስ በርስ የዲፕሎማሲ በሩን የሚዘጉ ጠንካራ መግለጫዎችን በየተራ ሰጥተዋል። በመጀመሪያም ሰበር መረጃችን የእስራኤል መከላከያ ሚኒስትር እስራኤል ካትዝ ባወጡት አስቸኳይ መግለጫ እስራኤል በደቡብ ሊባኖስ ከተቆጣጠረችው የደህንነት ቀጠና ወይም ሴኩሪቲ ዞን ወታደሮቿን እንደምታስወጣ በይፋ አስታውቃለች። ሚኒስትሩ ካትዝ የእስራኤልን ደህንነት ማንም ሊያዘው አይችልም በማለት የእስራኤልን ጦር በደቡብ ሊባኖስ፣ በሶሪያ ድንበር እንዲሁም በጋዝ በቁጥጥር ስር ባደረገቻቸው ስልታዊ ይዞታዎች ላይ ያልተወሰነ ጊዜ ወይም ኢንዲፊናይትሊ እንደሚቆይ አረጋግጠዋል። ይህ በእንዲህ እንዳለም ከእስራኤል መግለጫ ማግስት ሁለተኛውና ቀጠናውን የሚያናውጠው ሰበር መረጃም ከቴህራን ተሰምቷል። ኢራን ለአሜሪካ መንግስት በሰጠችው አስቸኳይ ማስጠንቀቂያ በሊባኖስ ያለውን ጦርነት ሙሉ በሙሉ ካልቆመ በስተቀር ከአሜሪካ ጋር ለማንኛውም አይነት ሰፊ ስምምነት በሚደረጉ ውይይቶች ውስጥ እንደማትሳተፍ በቁራጭ አቋም አስታውቃለች። ይህ የኢራን አቋም የአሜሪካ መንግስት በቀጠናው ሰፊ ሰላምና የዲፕሎማሲ ስምምነትን ለመፍጠር የሚያደርገውን ከፍተኛ ጥረት ሙሉ በሙሉ ገደል ውስጥ ይከተተ ይሆናል። የእስራኤል መከላከያ ሚኒስትር በበኩላቸው ኢራን በሊባኖስ ምክንያት በእስራኤል ላይ ጥቃት ለመሰንዘር የምታደርገውን ማንኛውንም ሙከራም እስራኤል እጅግ በበረታና አስከፊ በሆነ ኃይል እርምጃ እንደምትመልስም አስጠንቅቀዋል። ውድ ተመልካቾቻችን እስራኤል ከሊባኖስ አልወጣም ማለትና የኢራን ጦርነት ካልቆመ ከአሜሪካ ጋር አልወያይም ባይነት መካከለኛው ምስራቅ ወደ ምን አይነት አስከፊ ጦርነት አዙሪት ውስጥ ሊከት ይችላል? ይህ የኛም ጥያቄ ነው። የተኩስ አቁም ተስፋ ሙሉ በሙሉ አብቅቶለታል ማለት ይቻላልን? የእናንተን አስተያየት አሁኑኑ በኮሜንት መስጫው ላይ አስፈሩልን። መረጃው ወቅታዊና ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አግዙን። እንደነዚህ ያሉ ትኩስ ሰበር የዓለም ዜናዎችን በፍጥነት እንዲደርሷችሁ ቻናላችን ሰብስክራይብ አድርገው የደውል ምልክቷን ይጫኑ። ስለተከታተላችሁን እጅግ ከልብ እናመሰግናለን።